በጣም ዝነኛው እኔ ደግሞ ሚሊዮን ብራኔ ነኝ። ምን አዲስ ነገር ይዞ ይመጣ? ሼር አድርጉለት ምን ሼር አድርጉለት። እቺ እንቁራሪት እየመነጠረች ነው። ገጣመኝ እያልኩሽ ነው። ሰላም እንዴት ናችሁ? ምንድነው ሌሎቹ እናንተ ብቻ ናችሁ እንዴ? ጌማሾቹ እኛ የምንሰበሰብበት ስልክ የለንም ብለዋል። አረ ጌማሾቹ ደግሞ እኛ እንዴት እንደሚደወል አናውቅም ብለዋል። ልጆቻቸው የማንን ጎፈሬ ይበጥራሉ? እነሱ አይደውሉላቸው? ልጆቹም አይችሉ። ጥሩ እድሩን በመቅረት 1000 ብር ይቀጣሉ። ምን ከምን ጀምሮ ነው? ወሪ አልወደድከው ቢልኝ እስኪ ለናትክ የኔ ማር በጣም ቆንጆ ነው። በስመ አብ እስኪ እንዴት እንደሚያምር አጎበር አይደል እንደሚመስል ምን ያምራል? አርገጣው ይሄንና የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ እንዴ ሰላም ያገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችን ሰብስክራይብ ያደርጋችሁ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን ነካ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስፍሩልኝ። ይመቻችሁ። ላይክ ማድረግ እንዳይረሳ። ወደ ቪዲዮ ስሜን ካፕቴን ዳግማዊ በራ ነኝ። ዛሬ የምንመራው ወደ ቶሮንቶ ከፈታችን 40 ሺህ ጫማ የሚፈጅብን ሰዓት 16 ሰዓታት። መልካም እንዴት አረ ምንም አይደለም። አረ ማዘሯ አፍጥኝው ማዘሯ ዝገት ፋሚሊ ይላል። አመጣሽልኝ? ያው ሳሙና። እሺ እኔ የምልሽ የገላ ሳሙና ነው? አረ አይደለም እና የዕቃ ማጠቢያ ጃክስ ነው። እና ምን ፈለግ አይደለም እና ወይ ገላ ልታጠብ ነው እንዴ? አረ አይደለም እና ገሌ ለወለኝ። አረ ወይ እናትና ልጅ ሲገናኙ አሰግ እናትና ልጅ ገላ ልወለወል ረበለው በቃ ሞት በቃ ወንድሜ ወይ አንተ ሄደሽ እኔ መስዋዕት እከፍላለሁ። አንተ ሸፍንላለሁ። አንተ ትሄድ በቃ እንዴት አንተ ብቻ ሚስቴን አደራ እንከባከባታለሁ። መሃናት ብለህ ልጅ አትወልድም ብለህ እንዳትርቅ ጓዴ በፍጹም እኔ ሸፍንላለሁ። እሺ ወንድሜ አይዞሽ። ለምን ሚስት ካላት አትሄድም? እኔ ምን ቤት ብቻ የምሞት እኮ አረ ምን አገባኝ። ዮ አንተ ከክፉ 5 ደቂቃ ተገዘይም አልቻልሽ ይሁን ልጅ ባዲ አልቻል ማናት ብሎት ይቻላል እንዴ እንደዚህ ወለድ ባንዴ? ሼር አድርጉለት ምን ሼር አድርጉለት። እቺ እንቁራሪት እየመነጠረች ነው። ገጣመኝ እያልኩሽ ነው። እንደ ፋርማሲ ባም ማለት ይጠመጥምብሻለሁ። ገጣመኝ እያልኩሽ ነው። ወቅጨሽ በቤተሰብ ሰብስበሽ ወዴት ወስድሻለሁ? ቦቶ ለማስቀመጫ ወደ ቤት እመለሳለሁ። ገጣመኝ እያልኩሽ ነው። መቆንቆራ ሼር አድርጉለት። አረ ትሬንድ ይቀር ህፃናቶች እኮ አልተቻሉም። በቃ ኤሎ የት ነው ያለኸው? ወራዱ ታኝቻለሁ ገና ደርሰው ከማን ጋር? ታታሪው ገር ፍሬንድ ብቻዬን ምን ስታረጋ አድራ ነው እስከ ቀኑ 5 ሰዓት የምተኛው? ጌታ ወይ ሆይ እሑድ አንዴ ዛሬ ሁሌ አርፍጃ አንዴ ብነሳው እሑድ አይገርምህም? የሆነ ፊልም እያየሁ ቺት እያረገ ስትነቃበት ልክ እንዳንተ ተመሳሳይ ምክንያት ነው የሰጠው። ኦፍ አሁንስ እንደው አንተ አህያና ቁርስ ቀርቧል። እሺ መጣሁ። እንዴ ማነች? የማን ድምፅ ነው የምሰማው? አንቺ አምሻል እንዴ? ቤት እኮ ነኝ። ማዘር ነች። አረ እስኪ እውነት ማዘር ከሆኑ ስልኩን ስጣቸውና እራሳቸው ይንገሩኝ። አንቺ ትቀልጂ የለ እንዴ? ምን አይነች ብዬ ነው የምሰጣት? እውነት ማዘር ከሆኑ ምን ችግር አለው? ፍቅረኛ አይነሽ ብለህ ስጣቸው። ሴትዮ ከቤል ታስባሪ ነው እንዴ? ገና ቂጡን ሳይጠርግ ሴት ላይ መንጠልጠል ጀመረ ብላ ለማዘር ነው ቤቱ አንድ ግሪኮ
ቀልዳለች እንዴ አንተ አልጠረክም እንዴ? አይ ዝጋ። ጥርጣሬ አይደለም፣ የጥርጣሬ ጥግ ነው። ዛሬ ደግሞ ከማጋ ነው የምትመጣው? አንዱ ሀብታም ይሆናላ። ወይ ዛሬስ ተቃጠልኩኝ። አብርሽ ውሃ ስጠኝ እስኪ። ዙቤ እንዴት ነሽ? ጠፋሽ እኮ። አንቺ እዚሁ ነሽ? ቤብ ተዋውቃት፣ የድሮ ጓደኛዬ ናት። ብታይ የዚህ ሱቅ ዲስፕሌይ በላት። ከዚህ ቦታ አታጣት። እንደውም ውሃ አልቋል። የለም ላሳልፍልህ ብዬ ካንተ ልገዛ በመጣው የለም በውሃ ላሳልፍልህ። የኔ ቆንጆ እንሂድ በቃ። አንተ የት ነው የምትሄደው? መኪናዬን ለሳምንት ተከራይተህ ወር ሙሉ ትጠፋለህ? ተበላሽተህ ላሰራለህ ብዬ እኮ ነው ጆዬ። ና ዛሬማ የትም አትሄድም፣ ታመጣታለህ። በሰው መኪና ነው የምትኩራሩት። ስንት አይነት ሰው አለ በእናትህ። በጣም እኔማ ዲስፕሌይ ተባልኩኝ። እባክሽ ፈጣሪ ያለው ነው የሚሆነው። የእኛንስ ማን ያውቃል? ቻው በቃ ልሂድ። በጣም ይገርማል። የነበርንበትን መርሳታችን ትንሽ አይቀራ ትንሽም አይቆይም። በነገራችን ላይ እኛም ራሱ ምንም እንዳልሆነ ያስታውሰናል። ጨርሰህ ነው የምትፍታታው? የሚቀያየረው ጀለስ ምንድን ነው የማትሄደው? አንተ በየሳምንቱ እንትን የምትለው ነፍርችኔ ምናምን መተዋል አይደል? ስንት ነገር ተነገረ። ኧረ እንዳታስበላኝ በእናትህ። ዝም በቃ አሞኛል። በእናትህ ምንድን ነው የሚያምህ? ይለቃል። አንዱ ሁለት ሻይ ምናምን ስትልበት ተንት። ወይ አንተ መልካም ልጅ። ሰላም ነው ማዘር? እንዴት ነህ? ልጁን አየኸው? ወይ አየሁት እኮ ሞቷል። ምን ሆኖ ነው? አዎ በእናትህ ምን አውቃለሁ። እረፍ እለዋለሁ። ማይበላው ነገር የለም። አይ አስነክተውብኝ ነው እሱማ። በቃ አይ እኔማ ልውጣ ነው የሚለኝ። የማየውን ነገር ነው። እኔ መልካሙን ሁሉ እመኝለታለሁ። በፈጣሪ ገዛ ካልሆነ ይሄ ነገር ልውይ የተባረክ ልጅ እናትህ ታድላ። አይ ማዘር በምሕረቱ አንዳንድ ጓደኞች ረፉ አትቀያየሩ። የኔ ፍቅር በኢየሱስም አንቺ ሆድሽ ነው እንዲጫው? ሆዴ ባዶ ሆኗል። ባዶ ሆነ? አዎ። እና አትነግሪም እንዴ? እኔ ክፉ ነኝ እንዴ? እንደዚህ አይደለም። ይሞላ ይሞላ። እርግጠኛ ነሽ? ነሽ ጨካኝ ነኝ። ፍቅር የኔ ባትን የኔ ፍቅር ወይ ይሞላ ያልኩ እንደዚህ ነው እንዴ? እና ምንድን ከዚህ ሌላ መሙላት አለ? ሞላውልሽ። መሙላት ነው። የ9 ወር ፉል ፓኬጅ። አይዞሽ እሺ። ንቅንቅ ማይል ፉል ፓኬጅ። እሱም ለቁርስ ብቻ አይደለም ለ9 ወር። አረ ይመቻችሁ። ዛሬ ደግሞ እንዴት ነው የደከመኝ። ራት እንዴት እንደምሰራ ራሱ እንጃ። ለምን እኔ አልሰራውም? አንቺ እስኪ አርፈሽ ተቀመጪ። ቀልደኛ። የምሬን እኮ ነው። እንደውም ዛሬ እኔ ሽክን ያለች ምስር ወጥ ሰርቼ ማበላችሁ። የምርሽን ነው እንዴ? እማዬ ተናገራት እንጂ። አንቺ አይሆንም ራሴ እሰራለሁ። ደግሞ አንቺ አንበጨራረቅሽው ማን ይበላል? እኔ ነኝ የምሰራው አልኩኝ። እኔ ነኝ የምሰራው። በቃ እሺ ካልሽ እንግዲህ ምን እኔ አልበላም። ይወዛው አትብላህ። ማን ይለምንሃል? አህያ። እማዬ ግን የምርሽን ነው? እስኪ እንግዲህ ፈጣሪ ጠብቀን። ምግቡስ ቁሌቱ አሮብኝ ደፍቼው ሌላ ጣል እና ታዲያ ተመች ድጋሚ እንዲያረ ነው። በጉጉት ስትጠብቁት የነበረው ምግብ ደርሷል። እስኪ ምግቡ ማይ እሺ ለዝራስ የለም እንዴ? ውይ እኔ በቃኝ በእውነት አሁን በላው። ወደህ ትበላለህ እንካ። ወይኔ ፈጣሪ ምንድን ነው? ዘይት አለው ግን ዝም ብለህ ብላ። ካልበላህ አንተው ወይ ፈጣሪ ባክሽ እንደው ብላው። እጭ ነው እዛ እስኪ አንተ ቅመሰው መጀመሪያ። አረ ችግር የለውም አንቺ ቅመሽው መጀመሪያ። እንዴት ነው? ቆይ ተዋጠው። ቆንጆ ወዴት አንቺ እንዲሙያለሽ እንዴ? ወይኔ ታዲዬ እዝራስ ምንድነው ጨው ማለቴ ምንድነው ጨው? ምን ሆነ? በጣም በትክክል የመጠንሽው። ምን ያህል ነበር ያረግሽበት? 7 ማንኪያ በትንሹ አረግሻለኝ ይሰራሽ። አዎ ዋው ማንቺ ዲጎበዝ ነሽ እንዴ? ያው ምን ታረጋዋለሽ? ሰላም ለዚህ ቤት አባዬ። ዛሬ ብታይ እኔ ነኝ ምግብ የሰራሁት። ቆይ ላቅርብልህ። በፈጣሪ ሂጂ አንቺ ወደዛ። ምን ነው በበዛ ምን ነው? አይ ዛሬ እሱ ሽሮ ፍትፍት ነው የሚበላው። ወጥ ካለ እንጀራ ቦታ አልበላም እንዴ? ተው ይቅርብህ። ና ልጄ። ምን ነው ጭራሽ ኪችን ገብታ ማታውቅ ሲስተር ነች መሆን አለበት እንጂ እኛ እንሰራለን እንዴ። ስንት ማንኪያ ያደረግሽው? 7 ማንኪያ። ሰላም ነበር። ሰላም እንዴት ናችሁ? አልጋ ፈልገን ነበረ። አለ ይቻላል። አዳር ነው ጊዜያዊ?
ጊዜያዊ አባቴ ጊዜያዊ? እሺ ይቻላል። 700 ይሁና። ኧረ በእናትህ ዞር በል። እዚህ ስትስጥ ለሚለው አድርገው ይቀዳል። 700 ብር እዚህ ናም ጋር እኮ 400 ብር ነው። በጣም ይገርማል። ጋር ምቾቱ በዛ ላይ አራሱ እዚህ ሰላም ጋር ራሱ ሙቅ ነው። ሻወራቸው ምናምን ሁሉ ነገሩ ምቾት። ኧረ በጣም ብዙ አማራጭ አለ እኮ ከፈለግን ሲጀመር ይሄ ምርጫ ሊሆን አይችልም። ይቀልዳል። በጣም ነው የምታከብር። ናና ወድሪ ኧረ በእናትህ ችግር የለም እኮ በረከት ጋር መሄድ እንችላለን። ኧረ በላው ይሄ ደግሞ እጭ ስታጠኝ ነው እንደምትይ የኔ ፍቅር አልጋ ቤት መለገ ይሄን ክረምት ዝም ብለን ከመንቦዝ ለምን ስራ እንሰራ? ለምን ጂም እንሰራ እንዴ? እንስራ ሚላ እንዴ ጠፍቶ ነው እንሂድ። ስራ ልፋ እረ ግረ ብላ ስራ ልፋ እረ ግረ ብላ ስራ ልፋ እውነት ነው የምንቀበለው። ምን ነው ብራችንን ነው የሰራንበት። አንተ እኮ ነው የምከፍለው። እንዴ ተጠቅደረ እኔ ራሴ ይሄ ነው ላንዲ ላቤ ጠብስኪ ሰርቼ እኔ ራሴ ነኝ የምከፍለው። ይሄ ነው ቀደኝ ስራ አናት ከለ ደግመ ጭራሽ ልትከፍል ለነሱ ነው የምሰራው። አሁኑኑ ምንም ሳትስተካከይ ባለሽበት ፎቶ ተነስቶ እኔ እኮ በጣም ግልጽ ነኝ። በእናትሽ ላኪ ስለናፈቅሽኝ እኮ ነው። ኧረ ተው፣ እኛ ቤት ውስጥ እኮ ፀጉራችን ተንጨው ዘጋኝ እንደውም እሷ ቆንጆ ናት። አባትሽ ነው የምታምነው። በእናትሽ የኔ ባትኝ ቆጨኝ ነበር። ውሸት እንዴ! አንድ ደቂቃ ለቅለቅ አትይውም? አንድ ደቂቃ እኔ እላለሁ። መብላት ጀመርሽ እንዴ? ምን ላድርግ እማዬ? እናንተ ቆያችሁ። መርዝ ያስፈልጋል። በስመ አብ ምን አድርጌ ነው? ቀድሜያችሁ ምግብ ሰበል? አዎ ምን እንዳትሆኝ ነው የምትጠብቂ? ኧረ ወይኔ እኔ ምንም አልበላም፣ እንደው አልበላም። ተጎዳው ልጅ በእናትሽ ወይልኝ አፈር ደቼ ነው ስትፈልጊ ደም ጠጪ። በስመ አብ እንዴ! እማ ደም ያስጠጣል። ደጭ እስከ ስንት ጨምረሽ ቆይተው ነው ሲመስለኝ ሲጠብቋት አምሽተው ሲጠብቁን ቆይተው ከዛ መጨረሻ ላይ እኛ መተን ፈጥረን ስንበላ ነው ስድብ የምታጋጥመን። ሰላም እንዴት ናችሁ? ምንድነው ሌሎቹ እናንተ ብቻ ናችሁ እንዴ? ግማሾቹ እኛ የምንሰበሰብበት ስልክ የለንም ብለዋል። አረ ግማሾቹ ደግሞ እኛ እንዴት እንደሚደወል አናውቅም ብለዋል። ልጆቻቸውስ የማንን ጎፈሬ ይበጥራሉ? እነሱ አይደውሉላቸው? ልጆቹም አይችሉ። ጥሩ እድሩን በመቅረት 1000 ብር ይቀጣሉ። ምን ከመቼ ጀምሮ ነው ቅጣት 1000 ብር የሆነው? በስልክ አይደል እንዴ ተሰበሰብ ነው የመደወያውንም ይከፍላሉ። ሲጀመር የሙከራ ስብሰባ አይደል እንዴ? ለምንድን ነው የሚቀጡት? አሃ አንቺ እንደነሱ ተባባሪ ነሽ ማለት ነው። ኦሆ ይሄን ከካም ሰፈር የድሩ ዳኛው እኔ ላገልግለው ባልኮ። እሺ አሁን እኔ ግራ የገባኝ ካልተሰበሰበን ብሩን እንዴት እየሰጠን ነው የምናስመዘግበው ነው? በባንክ ነው የሚሰበሰበው። ባንክ ድረስ ከምንሄድ እዚሁ ተሰብስበን አይመዘገብም እንዴ? አዎ እንደ ድሯችን ብንሰበሰብ ነው የሚሻለን። አረ ተው ዘምሩ፣ እስከ መቼ ለኋላ ቀርተን? እሺ ለቅሶና ሰርግ ሲኖር ካልተሰበሰበን እንዴት ነው ስራው የሚሰራው? ከዚህ በኋላ ተሰብስበው ሽንኩርት ማማጤል፣ ወጥ መቅመስ ብሎ ነገር የለም። ሆቴሎች ይታዘዛሉ፣ እነሱ ናቸው የሚጨርሱት። ምን ነው ወደ ላይ ባንሸና? ቆይ ብሩን ከዛፍ ላይ የምንቀነጥሰው ነው እንደሚመስላችሁ? ዝም ብላችሁ ብር ይሰበሰባል የምትሉት? አሰራሩ ነው እንግዲህ። ቆይ እሺ ለቅሶ ላይ ወይ ሰርጉ ላይ ካልተገኘን ምንድነው ጥቅሙ? ለሱ ችግር የለውም። እንዲሁ እንዳሁኑ ተሰብስበን ለቀባሪው ወደ ደጋሹ ቤተሰብ እንደውላለን። ከዛ ከቤታችሁ ሆናችሁ መደሰትም ማልቀስም ትችላላችሁ። የማይመስል ነገር ደግሞ እድር ተሰብስበሽ ካልተጨቃጨቅሽ፣ ካልተሰዳደብሽ፣ ካልተማማሽ ምኑን እድር ሆነ? እንደውም እኛ እንውጣ እንሰዳደብ ማለት እንሰብሰብ እድር። ይኸው ማንም እንዳያዘጋው ተው እንጂ ተናግሬያለሁ። ሁላ ችግር የለውም። እሺ እንትኑ ችግር የለውም። እድሩ ምናምን ችግር የለውም። ለቅሶ መድረስ በኦንላይን እንዳይሆን የእድሩ ምግብ ይሰራ። ስራ በዛ ትንሽ ወንድም ጥላ እንዴት ነሽ? በዝ አማን ነሽ ወይ ብራዘር? ሰላም ነሽ ወይ? እንዴት ነው ታፈሰለታ? ይሄን የመሰለ መልከ መልካም አገኘሻ? ሰው መርዳት ቢሉሽ ሰው መርዳት ነው እንዴ? ሁላችንንም አንስቶ የሚያሳድገን ይሄ ነው። ሰው ነው ያገኘሽው እዚህ ጋቢና ላይ መቀመጥ ራሱ አንድ የሆነ እንደ ንግስና ነው የምቆጥረው። ታውቂያለሽ አይደል? እድልሽን ተጠቀሚበት። የምሬን ነው። ሰፈር ውስጥ የማያውቀው የማይወደው የለም። ናሆም ሲባል ገና የማይወጣ ህዝብ ጠይቂ።
ገብቶሻል አይደል? ምርጥዬ በቃ ይመቻችሽ። ገለል ለበልሽ እና ተንከባከብሽ። ንብረታችን ሀብታችን ነሽ። በይመችሽ ብራዘሪ። እሺ ሰላም እንደት ፍቅሯን ጨምሮባት ወረደ። በጣም ነው እንደምትወደው። አይ ይመቻችሁ። ማሪ አልወደድከውም ቢልኝ እስኪ ለናትክ። የኔ ማር በጣም ቆንጆ ነው። በስመ አብ እስኪ እንዴት እንደሚያምር አጎበር አይደል እንደሚመስል ምን ያምራል? አርገጣው ይሄንና እንደዚህ ዘርፈፍ ማለቱ ምን ሰፋቱ ግን ምርጫሽን ሳላደንቅ አላልፍም። ቆንጆ ነው። እኔ ወደውልሽ እቺ መኪና የተዘጋጀችው ሊሞዚኖ መኪና ስትል አሁን እየሄዳችሁ የሰርጋችሁ ቀን ሰባተኛ መኪናው የኬኩ ነገር እንዴት ሆነ? ኬክ አሁን ልክ ስትገቡ ማለት የሰርግ ቀን ልክ እየገባ ልትቆርሱ ስትሉ ዶርሞ ሶዘራል እንዴ ተወጃልሽ እንዴ የተጠራው እንግዳ በሙሉ ቀረ። በጌታ በኢየሱስ ሄደሽ አላረጋም። ምን ነው አንቺ ደግሞ ልትልታሽ በጣም ሙሙታልሽ ዴ ኮርዲኔት እናርግላችሁ ብዬ እኮ ነው። ምርጫ የተሻለ ነው ብለህ ታስባለህ? ዞር በል። እሺ አይነን ግለጥ። የተሻለ ነገር አለ። እሺ አንተን እያልኩ መስሎኝ አይነን ዞር በል። ምን እንደራሴ ተሙለጭልጬ ምናምን እንትን ምን መስላል እንደ ሰው ነው ኮራ ያልኩ ማልማሽሽ ነኝ። እሺ ዋው እነዚህ ትችላላችሁ። የምር ይመቻችሁ። አንተም ቆይ ካቅምክ ተኩራርተህ ምናምን ነገር እንለያይ ትለኛለህ። ምንድነው ምክንያትህ? እናትሽ ይኸውልሽ ጎልድ ዲገር ነሽ፣ አስጠላሽኝ፣ ገንዘቤን ብለሽ ነው የቀረብሽው። ተውኩሽ። ገንዘብ የሚባል ነገር የለም እኮ አፈር ደቼ የበላ ደሃ እኮ ነህ። ሲወርድ የመጣ ጄኔሬሽናል ሀብት ነው ያለኝ። ተፋችኝ እንጂ አንቺ ምንድነው አይገባሽም እንዴ? እሺ እንደውም አንድ ነገር ልንገርሽ፣ እኔ ካንቺ ጋር መጨቃጨቅ አልፈልግም። ቤቴ ገብቼ ጥቅል ለብዬ አልጋ ላይ መተኛት ነው የምፈልገው። የምን አልጋ? የምን ቤት? የትኛው ቤት? የራሴ ቤት ነው። ሴትዮ ይኸውልሽ እኔ እናት እንዴት እግዚአብሔር ነው። ለማንኛውም ረፍበት አብጥብጥ ደግሞ ከሰራው ከለፈው ለወጣለው ወደ ደህና ዳሪ እናት። ወይ የሚያክል ትልቅ ቤትና አልጋክን አይረበሽኩብህ አይደለም? እንደውም አሁን ልሄድና ማለት ነው ቡሌ ነገር በፌስታል አመጣልሃለሁ። እሺ አዎ ያስፈልገዋል። እንዴ ገና ለህልም ኑሮ ነው። ሄሎ እንዴ ምን ነው ፊትሽን? ምንም አላውቅም ታለሽ እንዴ እንዳለ እኮ አንሻፍቷል። ኧረ በእናትሽ ግድግዳ ጋር ታሽ ነው እንትን ይሄማ ተጋጭተሻል። ሳሚ ነው እንደዚህ ያደርግሽ ደበደበሽ? ትንሽ ያለ መግባባት ተፈጥሮ ነው። ላስረዳሽ። ያለ መግባባት ምናምን ታለሽ እንዴ በአንድ ሳምንት ውስጥ የት ነው ያለው? ላስረዳሽ መጀመሪያ። ሳሚ ኧረ ተረጋጊ። የት ነው ያለው? ንገረኝ የት ነው? እሺ እነግርሻለሁ። ተረጋጊ መጀመሪያ። እንዴ ሳሚ ስትደበድበው ነው አግባሩ የቀለው። አይ ተቆርቋሪ ቢቀር ይሻላል። ቻው በቃ። ሄሎ የኔ ቆንጆ። አቤት። በዚህ ፀሐይ ከምትንከራተች ነይ ግቢና ፈታ ላድርግሽ። አይ ጋሼ አመሰግናለሁ። ከወንድ ጋር ሆነ እንጂ እኔ እንጆሪ አልፈልግም አለችሁት እኮ። ለምን እንደድሜው ታዩንም ጋሼ። ጋሼ አይሰበር። አንተ ነህ እንጂ እቺን መሰለኝ ቆንጆ በእግር እያንከራተትካት በፀሐይ የምታስበላት። ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ። እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጪው ነው? ይቅርታ ቴዲ፣ ፍቅር ሆድ አይሞላም። አይ እቺ ተጋነነች። አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም። ዝም ብዬ አንዷን ባገባ ይሻለኛል። አይ ልጄ ተስፋ አትቁረጥ። ጊዜው የውሸት ቢሆን እውነተኛ ሴት ማግኘት እንዴ ማለት ምንድን ነው? አባዬ ቴዲ ምን ማለት ነው? ምን መሰለሽ ነይ ውጪ። ኧረ ፈተና ነው ጌታ ሆይ። አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣልሽው። ቻው ባይ። ፈተናውን ወደ ግን እንደዚህ አይነት ሴት የለም። እኔ በእርግጠኝነት ሆኜ ነው የምናገረው። እንዴ አበዛችሁት። አሁንስ የምር ፒኦቢ አባቴን እኔን አትሳደብ እያልክ ለምን ትሳደባለህ ስለው ባህላዊ የሀገር
አገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ ይሄው ስድብ አይደለም። እንዴት ብልግና ነው ነገርኩ። ልክስክሳም ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም፣ ልታጣ፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። እውነት ነው፣ እውነት ነው። ሲጀመር የአባቶች ስድብ መቼ ነው ስድብ ሆኖ የሚያውቀው? ስድብ አይደለም። ያባት ሰዎችን ነው የሚነግሩን። በጣም አሰልቺ ሆኖብኛል። ምኑ? አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺት አታረግብኝ እና ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሬን ሰኢ ማዲያት አልወጣብኝ። 4 ዓመት ሞላኝ። ማናውን 4 ዓመት የሞላኝ በትዳር መስላለሁ። ፋፍቼ አይ አቀጥኝ አንገብገበኝ እስኪ ወዲ ድረሰኝ። እኔም እንደ ባለ ትዳሮቹ ከነገ ሳምንት ጀምራል። ከነገ ሳምንት ማታ አምሽተህ እንድትመጣ ፈልጋለሁ። ማታ ሰርተህ እንደዚህ ያል ከዛ መተክ በቦክስ ጥጥም እሺ እዚህ ፍቅር ጭራሽ መሳምም አለው። በጣም ነው ምቾት የነሳሽ። ምቾት መስጠቱ በጣም ነው ሰላም የነሳሽ። ይቻላል ታየኔ ከጀመራችሁም ተጠርቼ ሰርግ ነው ብዬ በየሄድኩበት ቦታ በሙሉ እያንዳንዱ ሽማግሌና አሮጊት መጣና ቀጣይ አንቺ ነሽ ሰርግ ብታበይን እሺ አሁን ደግሞ ሪቬንጅ እንወጣለን። ሪቬንጃችን ምን የሚሆነው በየለቅሶ ቤት እየሄድን ሽማግሌና አሮጊት እየመረጥን ቀጣይ እናንተ ናችሁ እንላለን። አዎ ቀጣይ እናንተ ናችሁ። ለቅሶ ቤት እናቶች እንደ ፈንድሻ ፍንድት ያልሽ ቆንጆ ነይ ልሸኝሻ። ሂድ በእናትህ። ጥጋባቸው እኮ ፀሐይ ከሚበላሽ ላንቀባርሽ ባልኩሽ አንቀባረሞታል። ደሞ እኮ ጥጋብሽ በባዶ ተጠገብኩብህ። ምን መጥገብ ብቻ አበጥሽ እንጂ። ቆይ እናቴ መጣች ስላለ ግዴታ ፀሐይ ላስቆምኩሽ ልጅ ቁልፍ ይዘዋል። ሲጀመር የራሱ ቢሆን ከመኪና ማትወርድም ነበር። አይ አትጣሪ። ከስንት ጊዜ በኋላ እንዴት መጣሽ? የሰርግ ልሰጥ ነው። ሰርግ ልንበላ ነው። ልታገቢ ነው? እና ናፍቀኝ መጣሁ መሰለህ? አዎ ላገባ ነው። ዲያስፖራ ነው ልበል? ያው እንግዲህ እኔ ከሀገር ውስጥ አይነቃቀኝም። ከቬጋስ ነው ሊያገባኝ መጣ። አታስቢ፣ እመጣለሁ። ጨፍሬ እድርሻለሁ። ባትመጣም ችግር የለውም እንድታውቀው ነው። እኔ እንኳን አልቀርም። ሙሽራውን ፍሪ እንጂ። ይሄኔ ዳምና ላይ ነው። አይ ተስፍሽ ተሰባሪ። ምን የት ነው የምታውቂው? ቴክስትሽን ይው። ምን ይሄ ማለት ነው? ተስፍሽ ይቆልደውለት ሙሽራዬ አየሻና እንዴ ፈጣሪ የበደለን እስኪቀጣ ከመጠበቅ ብድር በምድር ደስ ይላል። መልካም ጋብቻ። ጌታ በኢየሱስ ስም። ይሄ በህይወት አያጋጥምም። ኧረ ደግሞ ሄሎ በጣም ነው እንደ ፍቅር የምትገላለጹ። ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ ያብቅተዋል። ቀጣይ በሌላ ቪዲዮ እመለሳለሁ። ይመቻችሁ።